ሰላም ጤና ይስጥልኝ የቻናሌ ቤተሰቦች፣ ዛሬ እንግዲህ በአለማችን ላይ እጅግ አስገራሚና ሚስጥራዊ ስለሆነ ርዕስ እንነጋገራለን ማለት ነው። ይህ ርዕስ እንግዲህ አስትራል ፕሮጀክሽን ይባላል እና በዛሬው ቪዲዮአችን ስለ አስትራል ፕሮጀክሽን እና ሳይንስ ስለሱ ምን እንደሚለን ምን እንደሆነ በጥቂቱ ካየን በኋላ እንዴት ማድረግ ደግሞ እንደምንችል አስትራል ፕሮጀክሽን እንዴት ማድረግ እንደምንችል የምናይ ይሆናል ማለት ነው። ደረጃ በደረጃ ያሳያችኋለሁ። ቀጥታ ወደ ቪዲዮአችን እንግባ። ይመቻችሁ። እንግዲህ አስትራል ፕሮጀክሽን በታሪክ ውስጥ ብዙ ሰዎች አካላቸው ትክክለኛ አካላቸው ሰውነታቸው አልጋ ላይ ተኝቶ ሳለ ድንገት መንፈሳቸው ወይም ደግሞ ንቃተ ህሊናቸው ከሰውነታቸው ተነጥላ ወጣ የተለያዩ የገሃዱን ዓለም እውነታዎች ጎብኝታ እንደምትመለስ ብዙ ጊዜ ተናግረዋል። የተለያዩ ሰዎች በታሪክ ውስጥ እንደዚህ ሲናገሩ ቆይተዋል። እናም ይህንን ጉዳይ መሰረት በማድረግ ሳይንስ ስለዚህ ጉዳይ ብዙ ያጠና ሲሆን ይህ ምን ይለዋል? ሳይንስ አውት ኦፍ ቦዲ ኤክስፒሪየንስ ይለዋል ማለት ነው። ከሰውነት የመውጣት ተሞክሮ ነው ይህ እና ማድረግ ይቻላል ወይ? አዎ ይቻላል። ነገር ግን እንድታሰምሩበት የምፈልገው ነገር ቢኖር ቀላል አይደለም። ማንኛውም ነገር ቀላል አይደለም፣ ግን ካደረጋችሁት ይሆናል። ለአንዳንድ ሰዎች ቀላል ነው፣ ለአንዳንድ ሰዎች ደግሞ ቀላል አይደለም። ይህ መንፈሳዊ ነገር ነው፣ የታወቀ ነው። እንዴት ልንለማመደው እንችላለን? ሰዎች ያደረጉትን ነገር እንዴት ልንለማመደው እንችላለን? እንደ እውነታው ከሆነ አስትራል ፕሮጀክሽን ሁላችንም እናደርጋለን። ልዩነቱ ኮንሸስ እና አንኮንሸስ በመሆን ነው ልዩነቱ ማለት ነው። ሁሉም ሰው ያደርጋል። ማታ ስትተኙ ወደ አስትራል አለማት ነው የምትሄዱት፣ ወደ ተለያዩ ዳይሜንሽኖች ነው የምትሄዱት። ገባችሁ አይደለ? ነገር ግን ልዩነቱ በመንቃትና ባለመንቃት ውስጥ በመሆን ነው። እና አስትራል ፕሮጀክሽን ብዙ ጊዜ ከሰውነት የመውጣት ልምምድ የምንለው አውት ኦፍ ቦዲ ኤክስፒሪየንስ የምንለው እንደሚያሳዩት ከሆነ አይምሮአችን ሳይንሳዊ ጥናቶች እንደሚያሳዩት ከሆነ አይምሮአችን ቤታ ሞገድ ላይ ወይም ቤታ ፍሪኩዌንሲ ላይ ጥልቅ እንቅልፍ ላይ በሚሆንበት ጊዜ የሚፈጠር ነገር ነው ይላል። ነገር ግን ቤታ ፍሪኩዌንሲ ስንል እናንተ ይሄ ነገር ይፈጠራል ነው። እና እንዴት ነው ይህን ነገር እያወቀን የምንገባበት ካላችሁ ቤታ ፍሪኩዌንሲ ላይ በምትሆኑበት ሰዓት ነቅቶ ለመሆን መሞከር። ልክ ሉሲድ ድሪም ስናደርግ ወደ አልፋ ስቴት ለመውረድ አሁን ለምሳሌ 2 ሰዓት ተኝተን 4 ሰዓት ላይ ለ4 ሰዓት ያልተኝተን ከዛ በኋላ ተነስተን ከእንደገና 15 ደቂቃ ቆይተን ተኝተን እንደምናደርገው ሁሉ ይህም እንደዛ ነው ማለት ነው። ገባችሁ አይደለ? ወደ ቤታ ስቴት በመንቃት መግባት ነው። እና አለ ረጋ በሉ፣ ችግር የለም። እንዴት እንደምናደርገው ደረጃ በደረጃ አሳያችኋለሁ። ይሄ ለመግለጫ ያህል ነው። እና ታዋቂው ተመራማሪ ሮበርት ሞንሮ ይህን ስለዚህ ጉዳይ ካጠኑ ታዋቂ ሳይንቲስቶች መካከል ዋነኛውና ተቀዳሚ ነው ማለት ነው። እና አስትራል ፕሮጀክሽን ከሉሲድ ድሪም በምን ይለያል ስንል ሉሲድ ድሪም ህልም ነው። ነገር ግን ህልም ሆኖ ህልም ውስጥ እንደሆናችሁ ታውቃላችሁ። ስለዚህ ሉሲድ ድሪም የህልም ነው። ይህ ግን ከሰውነት የመውጣት ተሞክሮ ነው። ለምሳሌ እናንተ አሁን ጓደኞቻችሁ ፊልም እያዩ እናንተ ግን ተኝታችሁ አስትራል ፕሮጀክት ብታደርጉና ጓደኞቻችሁ ጋር ብትሄዱ አሁን እያደረጉት ያሉትን ነገር ታያላችሁ። ስለዚህ ይህ ሪያሊቲ ነው። እውነታውን በመውጣት ሰዎች አያችሁም፣ እናንተ ታያችኋላችሁ። ስለዚህ ይህ እውነታ ነው። ልዩነቱ ይሄ ነው። ያ ህልም ነው፣ ይሄ ደግሞ ሪያሊቲ ነው ማለት ነው። እና አሁን ቀጥታ የምናየው እንዴት ይህንን ነገር እንለማመዳለን የሚለውን ቀጥታ አሳያችኋለሁ ማለት ነው። እንግዲህ የመጀመሪያው ነገር ቢኖር መዝናናት ነው። አልጋችሁ ላይ በጀርባችሁ ተተኙና ትጋደሙና ሪላክስ ማድረግ፣ ፈታ ማለት፣ በቃ ሰውነታችሁን ሪላክስ ታደርጉታላችሁ። ምንም መጨናነቅ አያስፈልግም። ምንም ጡንቻችሁ እንዲኮማተር አያስፈልግም። ሪላክስ ልቅቅ ብላችሁ መተኛት ብቻ ነው። በዚህ ጊዜ ትተኛላችሁ፣ እንደዚህ አድርጋችሁ ማለት ነው። ሁለተኛ ላይ ልክ እንቅልፍ ሊወስዳችሁ ሲል ግን አደራ እንቅልፍ ሊወስዳችሁ ሲል ሰውነታችሁ የሆነ ምልክት ያሳያችኋል። የሆነ የመደንዘዝ እና የሆነ የመንቀጥቀጥ የመንዘር ስሜት ያሳያችኋል ማለት ነው። ይህ ወሳኝ ስቴት ነው። ሶስተኛውና የመጨረሻው የመውጫ ዘዴ ነው። እንዴት እንወጣለን? ይህን ሁሉ ምልክት ካየን በኋላ እንዴት እንወጣለን ካላችሁ ልክ በምናባችሁ ገመድ ከሰውነታችሁ በላይ እንዳለ ትስላላችሁ። በምናባችሁ ነው የምትስሉት ይህንን ነገር ማለት ነው። እንዳፈሩ በምናባችሁ ነው የምትስሉት። ከዛ በኋላ ያንን ገመድ በምናብ እየሳቡ ለመውጣት መሞከር ነው። ያለፋል፣ ግን ለአንዳንድ ሰዎች ፈጥኖ የሚሆንላቸው አሉ። ስለዚህ መሞከሩ አይከፋም። ገመዱን በምናብ ለመሳብ መሞከር እና ንቃተ ህሊናችን በዛ ጊዜ የመውጣት ስሜት ይሰማችኋል ማለት ነው። እየወጣችሁ ትሄዳላችሁ ማለት ነው። ይህ ነው እንግዲህ ባጭሩ። እና ግልጽ ያልሆነላችሁ ነገር ካለ ኮመንት ላይ አስፍሩልኝ፣ በቀጣይ ቪዲዮ እሰራበታለሁ ማለት ነው። እና ደግሞ ቀጣይ ምን አይነት ቪዲዮ እንድሰራላችሁ እንደምትፈልጉ ከስፒሪቹዋሊቲ ነገር ጋር የተገናኘ መሆን አለበት። ማንኛውም ነገር ሊሆን ይችላል፣ እሰራላችኋለሁ፣ ችግር የለም። ብቻ ጠይቁኝ። ተደጋግሞ የተነሳውን ርዕስ የምሰራበት ይሆናል። እንግዲህ ይመቻችሁ። የዛሬ ቪዲዮችን ይህንን ይመስላል። ፎሎ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ይመቻችሁ።